ውጤቱ በጭራሽ ጨዋታውን አይገልጾም። ሰከንድ አፍ ላይ ሙሉ ብልጫ ወስደን 25 ደቂቃ ቅጥቅጥ ጎል ማግኘት አልቻለም። በቃ እሱ ብቻ ነው ድክመታችን ከመላችሁ። አሪፍ ተጫውቷል ሰከንድ አፍ በተለይ ማለት ነው። በቃ ኢንዲቪጁዋሊ በቃ በጣም ስትችል እንደ ዴምቤሌ አንድ ይቀጣሃል። ምንም ልናደርገው አንችልም። ደግሞ ይሄ ቲም ነው የሚበላው፣ ፒኤስጂ ነው የሚበላው ዋንጫውን ማለት ነው። በቃ ተሰናብተናል። በቃ ቶፕ 4ን እዛ አረጋግጠን መውጣት ነው። በቃ የፋይናሉን ጨዋታ የነገውንም ጨዋታ ዋኒንግስ ቤት ላይ የገባችሁ እንትን ማለት ትችላላችሁ። ሊንኩን ባዮ ላይ ያስቀምጥላችኋለሁ። ቦነሶች ጸዲ ቦነሶችም አላቸው። ቼክ አውት አድርጓቸው። ይህም ፕሮሞ ኮድ ተጠቅማችሁ የምትመዘገቡ ቦነስ ታገኛላችሁ። መቻችሁ። አሳዛኝ ተሸናፊ በእውነት ግን ምንም ልንጠይቅ አንችልም ከዚህ በላይ ያሳዝናል። እሺ ሊቪያንስ ያው እንግዲህ ተሰናብተናል፣ ምንም ማድረግ አይቻልም። ግን እውነት ነው የምላችሁ አንድ የሊቨርፑል ደጋፊ በዚህ ውጤት ልታዘን አይገባም። በቃ ካምባክ ለማድረግ ሞክረን ነበር፣ ግን ልዩነቱ ፒኤስጂ የተሰራ ክለብ ነው፣ የኛ ደግሞ ይታወቃል። በቃ ያልተዘራ ዘር ሊታጨድ አይችልምና በቃ ያንን የተመለከተነው ተጫዋቾቹ የሚችሉትን ያክል አድርገዋል። ግን በመግባባት ደረጃ ብዙ ይቀር ነበር። በጣም ብዙ ክፍተቶች ይታዩብን ነበር። በማጥቃቱ ረገድ ብዙ ስህተቶችን ስናበዛ ነበር። ከዛ በተረፈ ግን ኢንዲቪጁዋል የኢብራሂማ ኮናቴ ኮንትራት ዛሬውኑ ይፍጠንልን በጌታስ። ምን አይነት ብቃት ነው ያስመለከተን! ከመሬን ነው ማለት ምን አይነት ድንቅ ብቃትን ያስመለከተን ዶሚኒክ ሰቦልታይ የሚገርም ብቃቱን ነበርና ያስመለከተን። ግን በሱ ስህተት አራተኛው ጎል ማለት ይቻላል ያው በአግሪጌት የተቆጠረብን ጎል የሱ ስህተት ነበር ማለት ነው፣ ቸልተኝነቱ። ከዛ በተረፈ በቃ ፋሚሊ ብዙ ድክመቶች ይታዩብን ነበር። ቅድም እንዳልኳችሁ ነው ያልተዘራ ዘር ሊታጨድ አይችልምና በፊት የተሰራ ስራ ቢኖር ኖሮ ይህንን ጨዋታ እውነት ነው መላችሁ ሰከንድ አፍ የሚገርመውን ልዩ ሊቨርፑል ነበር። በወኔም በማጥቃትም ደረጃ ግን የተመለከትነው ወደ ጎልነት ልንቀይራቸው የምንችለው ኳሶች አልተጠቀምንበትም። አጥቂ መስመሩና ሚድፊልደር መስመሩ የተናበበ አይደለም ያን ያህል እና ፋሚሊ እንግዲህ ያው ለቀጣይ ዓመት ክለባችን ሊቨርፑል ተሰርቶ በትክክል ተሰርቶ እንግዲህ ወደዚህ መድረክ ይመለሳል ብዬ አስባለሁ። ያው አሁን የቀረችን ፕሪሚየር ሊጉን ለቻምፒየንስ ሊግ ለመሳተፍ ማለት ነው። ያው ዘንድሮ እንደምታውቁት እስከ ቶፕ 5 ነው የእንግሊዝ ክለቦች የሚሳተፉት። እናም እንግዲህ ለቀጣይ ዓመት ቻምፒየንስ ሊጉ ላይ ለመሳተፍ የሚገርመው ሊቨርፑል አሁን ተጫዋቾቻችን ማሳየት አለባቸው ብዬ ነው ሊቨርፑልን የምጠብቀው። ቀጣይ ዓመት ያው እንደምታውቁት በዛሬው ጨዋታ ዊንገሮቻችን ያው ሳላ ተቀይሮ ገብቷል፣ ግን እንደዛው እድል መፍጠር የማይችልባቸው። እናም ለቀጣይ ዓመት ያን አጠናክረን እንመለሳለን። ሊቨርፑልን ኖርማል ነው ምንም ማለት አይደለም። ያት ደው ያሮጊት ፈስ ተግማማሽ በጣም ባክ ለቦስቲ እንኳን ወጥቶይ ሊቨርፑል ኦፊሻሊ ከቻምፒየንስ ሊግ በፒኤስጂ ተባራለች ማለት ሰከንድ አፍ በኋላ ጨዋታው ተከፈተ 2-0። ቢገርም ነገር ግን ሊቨርፑል ነበር ሰከንድ አፍ አሪፍ የነበረው እንደው ካለ ሶቦዝ ላይ በስተቀር ማለት እሱ ሜዳ ላይ እሞታለሁ ሲል በህመም መሆን አለበት ታሞ ምናምን ካልሆነ በስተቀር ማን ተጋድሎ ምናምን አልነበረም። ገባር ጭንቅላቱን ቀና አድርጎ መሄድ የሚፈቀደት ብቸኛ ተጫዋች ከሊቨርፑል እንደውም ኢብራሂማ ኮናቴ ማለት ስንቴ እንዳወጣቸው ዴምቤሌ ተናግሬ ነበርኩ የመጀመሪያው ጌም ላይ ዴምቤሌ ሽት ስለነበረ ነው እንጂ አሁን እስራሱን ሻርፕን አድርጎ መጣና ሁለቴ ከተተላችሁ ማለት ገባር ዴምቤሌ ይችላል ነው ዴምቤሌ ይችላል። ሆም አዌ 2-2 ኦፊሻሊ አርኒ ስሎት ዘንድሮ ትሮፊ ለስነሽ ማለት ኦፊሻሊ ወደ ፕሪሚየር ሊግ ቶፕ 4 ቶፕ 5 ኳሊፋይ ለማድረግ ነው አሁን ፎከስሽ ማንዬ። እኔ በጣም ፍሎሪያን ቨርስን ያጠፋ ኢሳቅን ያጠፋ አንተ አድክም መላጣ ማለት ገባር ለፈርስታፉ ላሳዩት ብቻ ወንጀል አንተ መሰቀል አለብህ። እና ጋክፖ አንድ ኳስ መታሽና ምናምን ሞቅ ሲባል እንገመዋን ላሻቀው ስንት ሁለት ኳስ በላው አንተ ሆዳም እናንተ ራስህ ማለት አድክም ይሁን ሰውዬ። ፒኤስጂ አሸንፏል። ፒኤስጂ ማለት ነው እንኳን ካምባክ ልሰራበት ማለት ነው። እሱ ስለማሸነፉ ብቻ እየተጨነቀ ነው ከሜዳ ወደ ሜዳ እየተመላለሰ ምናምን። እኛ ስለ ሙኒክ እናወራለና ፒኤስጂ ካምባክ ሊሰራበት ነው ተብሎ ከአንዴም ሁለቴ ሲፈራ እሱ ግን እየሄደ ድጋሚ እያሸነፈ ነው ማለት ነው። አረ ሊቨርፑል ስሎት ግን ደደብ ነው። እኔ የሆነ ሰሞን ሳላ ይቀመጥ በዚህ አቋም ፍሪምፖንግ ይጮት ምናምን እያልኩ ነው። ፎርም ሲይዝ ዛሬ በጉዳት ምክንያት ቶሎ ገባ እንጂ ሳላ ሌላው ስለተጎዳ ቤንች አድርጎት ነበር የጀመረን። ማን ኪቲኬ እንደ ራይት ዊንግ ሊጮት በሳላ በኩል እኔ የመላጣ ደደብ ስሎትን ያዩት። እኔ እንደነ ፔፕ
በጣም አይችልም ስሉት። ዴምቤሌና ክቫራትስኬሊያ በቃ ቻምፒዮንስ ሊግ ላይ የእንግሊዝ ቲምን ኩክ ማድረግ ነው ስራ። በተለይ ክቫራትስኬሊያ ዛሬም አሲስት አለው። ተመስገን ይበሉ ፒኤስጂ እኛን አለማግኘታቸው ማለት ነው። ወደቀን እንጂ ሲጀመር እንጉማን ነበር ማስጀመር የነበረበት። እኔ እኮ ፎርም ላይ ኮንፊደንስ ላይ ያለ ተጫዋች እንጉማንም ቤንች፣ ባለፈው ያገቡትን እንጉማና ሳላን ዛሬ ቤንች። በጣም ይሄ የመል ድድብና ይመላጣ ጋይስ ሊቨርፑል እንደገና በሜዳው ተሸነፈ። ይሄንን ቲም ማለት ነው ወደ አረጋዊ መርጃ ምናምን እንትን ውስጥ ውሰዱት። ድርጅት ወደዛ ድርጅት ይወሰድ። ማን ምንድነው ፕሪሚየር ሊግ ላይ እንደበቃ እንደተለመደው አንድ ቲም ነው የሚቀረው፣ እሱም አርሰናል። እንዴ ሊቨርፑል የተጣለ ቲም እንዴ ደርሶ መልስ አራት ይገባባል። 4-0 ተሸነፋለህ። ከዛ አረ በእናትህ አረ ተደበቅ። አርነ ስሎት እኔ እንዴት ነው ቆይ ከየጨዋታ እንዴት ነው የማይማረው? የሰው ልጅ እንዴት እንደዚህ ላያውቅ ይችላል? ማን በጣም ነው ማትችሉ። ከዚህ በኋላ አታስፈልግም ማለት አስወጡትና ጃቢ አሎንሶን ቶሎ ብታመጡ ይሻላችኋል። ማን ዴምቤሌ 2 አገባባችሁ። ዴምቤሌ ሌውን ፒኤስጂዎች እየሳቱ ነው። እኔ ሌውን እኮ ፎከስ አላደረኩም እኮ የፒኤስጂ ጨዋታ ላይ እኮ የባርሳን ነበር ሳይ ነበሩ። ምን ነክቷችሁ ነው እናንተ? 4 ደርሶ መልስ 4 ይገባው። አንተ አትችሉ። ማን መባረር አለባችሁ ከዚህ ሊግ። በጣም ነው ማትችሉት። ኤነርኬ ምረት የለሽ ነው ያራዳ ልጅ በገዛ ሜዳ መጥቶ ራሱ ለ0 ደግሞ የሜዳ አቅም ያለው ክለብ ነው ያለው። ያራዳ ልጆች ከታች እስከ ላይ ቅድምን ብያለሁ፣ ከታች እስከ ላይ የተሟላ ነው። ከታንከኛ እስከ እግረኛ በፈለከው ማስተናገድ ይችላል ፒኤስጂ። ያራዳ ልጅ ዘንድሮ እንደ ቀልድ በጣም ከግምት ውጭ ሆኗል። ነገር ግን ግምት ውስጥ መግባት አለበት ፒኤስጂ። የባየር ሙኒክና የሪያል ማድሪድን ኃላፊ የሚገጥመውን ግጥሚያ ሁላችንም ማየት በጉጉት የምንፈልገው ጨዋታ ነው። ያራዳ ልጆች በገዛ ሜዳው ሊቨርፑልን ሜዳው ላይ መጥቶ ዋጋውን ሰጥቶታል። አሁን አሰልጣኝ አርኒ ስሎት ላይ ምንድነው ነው የሚመጣው ነው። ሙሐመድ ሳላን ዛሬ አስቀምጦ መጀመራቸው በጣም ግራ የሚያጋባ ነው። በዛ ላይ ሰከንድ ሃፍ ጎል እየፈለክ ኢሳቅን ደግሞ ቀይረህ ትገባለህ። ምን ግራ የሚያጋባ ነገር ላይ ነው ያሉት ሰውዬው ያራዳ ልጆች። ምንም የሆነ የሚጨበጡ ማይረክ ከየት እኔማ ሸውዶ የገቡም ይመስለኛል። ኦሪጂናል ነው ብሎ ሰከንድ አንድ ያስገቡም ይመስለኛል። ያራዳ ልጆች ግራ የሚያጋባ ነው። ለማንኛውም ፓሪስ ሴን ጀርመን በጣም አውሬና ከባድ ነው። ያራዳ ልጅ በጣም ከባድ ነው። የእንግሊዙ ኩራት አርሰናል ይላል። ብቻውን ቀርቷል ቻምፒየንስ ሊጉ ላይ ብራዘር። ወይኔ አትሌቲኮ ደግሞ እግዚአብሔር ይስጦት ባርሳሎ ጠቀጥሽ። አረ ወዶታለሁ ሲሞኔ ኡፍ አሁን ሊቨርፑሎች በእኔ እንዳትበሳጩ እኔ እስከምችለው አቅም ድረስ ደግፌያቸዋለሁ። ከእናንተ ጋር ችግር የለብኝም። ደግፌያቸዋለሁ እስከምችለው አቅም ድረስ። እኔ ላይ ለምንድን ነው እንዲህ የምታብጡት? እኔ ምን ያደረኩኝ? መላጣውን ሄዳችሁ አናግሩት። ማንዬ እሱን አናግሩት። ደግሞ ከአቅማችሁ በላይ ነው። ይህንን ለፈጣሪ እንዲያንቀሳችሁ መስጠት ያለባችሁ እንጂ ይሄ ልጅ በሜዳው ያን ሁሉ ኳስቶ እዚህ መቶ ያሽቃበጠ 2 ጎል አገባ። ኡስማን ዴምቤሌ አንተ ነውር አይደለም እንዴ? ምን አባክ ነው ሰው ሜዳ ላይ አይመቸኝም በሜዳ ያላለም ምን አባክ ነው አልኩት እኮ እኔ በሜዳ ማግባት አይመቸኝም። እንዴ ከበባድ ነገሮችን ነው መወጣት እንፈልገው ከሜዳ ውጭ ምናምን አይነት ሰው ያልተጫወተ እደውላለሁ እያለኝ እኮ እኔ አደውልልኝ ያልፈልግም። ከሊቨርፑል ደጋፊ ጋር አታነጋገኝ። ይሄ ምኑ ነው በእናትህ። ለማንኛውም በቃ አሁን ትንሽ ልድክማችሁ ጨመረ ስለሚል እግራችሁ ያለ ነገር እና ጋደም የመዳጡ ነገር እርግናውን ስላለ እናንተ ትንሽ ሐሞት የሌላቸው ተጫዋቾች ለሊቨርፑል መጫወት ምን ማለት እንደሆነ የማይገባቸው ተጫዋቾች፣ አሰልጣኙ ጭንቅላት የሌለው ደደብ አሰልጣኝ። እኔ በህይወት ዘመኔ እንደዚህ ደደብ አሰልጣኝ አይቻላቅ። ጌም ማኔጅመንት ዜሮ። አንደኛው ነው በቃ ዴምቤሌ ወረቀት ምናምን ጨርስ ፈራርምና ግዛው ቲም በቃ የዚህ የሊቨርፑል ቲም ባለቤት ዴምቤሌ ሆኗል። የዴምቤሌ መጮሽ ሆነናል። ይሄ ባይ ዘ ዌይ ሊቨርፑል ያ ትልቅ ውርደት ነው። ትልቅ ውርደት በሜዳችንም ከሜዳችንም ውጪ 2-2 በክሊን ሺት ፓሪስ ሰን ጀርሜን ለብልቦ ያባረር። እኔ እንደዚህ አቃጣይ አዋራጅ ቡድን አይቻላቅም። ዜሮ። ይሄ ቲም ከእንደገና ተበትኖ መሰራት አለበት። ገና 400 ሚሊዮን ፓውንድ ያስፈልገናል። የማያስፈልጉ ኢቭን ግራቨንበርግ መውጣት አለበት ከዚህ ቲም። ግራቨንበርግ የቲሙን ቴምፖ የማይጠብቅ ፍሎሪያን ቪስ ለአንተ የወጣው ገንዘብ ለአንተ የምሬ ነው። በጣም ነው የተናደድኩት ዛሬ። እግዚአብሔር እንደ ዛሬ ተናድጄ አላውቅም። እኔ አንፊልድ ላይ ሊቨርፑል እንዲህ ሲብረከረክ አይቼ አላውቅም። ምንም ሪዮን ጉማን የመሰለ ልጅ አስቀምጠ ጎሜዝን ታስቀድማለህ። ከዛር ማሃሪቅ አጮት አረብስ በቃኝ። እኔ ውሽ የሆነ ቡድን
እንደዚህ የሞተ ቡድን አይቻላቅ ይሄ ሰውዬ ዛሬ ቢባረልኝ እኔ ዛሬ ማለት ፓሪስ ሴን ዠርሜን ሊቨርፑልን በድምር ውጤት 4-0 በሆነ ውጤት በማሸነፍ ከአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በማሰናበት ግማሽ ፍጻሜውን መቀላቀሉ ማረጋገጥ ችሏል። አንፊልድ ላይ የተከናወነው የመልስ ጨዋታ በፓሪስ ሴን ዠርሜን 2-0 አሸናፊነት ነው የተጠናቀቀው። የመጀመሪያው ዙር ጨዋታ ፓርክ ደ ፕሪንስ ላይ 2-0 በፔዥ አሸናፊነት በተመሳሳይ ተጠናቆ እንደነበረ የሚታወስ ነው። ታዲያ በመልስ ጨዋታም ሊቨርፑሎች የተሻለ ነገር ያሳያሉ ተብሎ ተጠብቆ ነበረ። ነገር ግን ፈርስት ሃፍ ጎል የሚያስፈልገው ቡድን ይመስል የነበረው ፓሪስ ሴን ዠርሜን ነበረ። ታዲያም እንግዲህ በጨዋታው ላይ የተሻለ ፐርፎርማንስ ነበራቸው። የጎል ዕድሎችንም መፍጠር ችለው ነበረ። ነገር ግን ከሰከንድ ሃፍ በኋላ ሊቨርፑሎች ተሻሽለው ወደ ጨዋታው ገብተው ነበረ። ያም ቢሆን ግን ፓሪስ ሴን ዠርሜኖች ከጥቂት አጋጣሚዎች ቢሆኑ በካውንተር አታክ ካገኟቸው አጋጣሚዎች 73ኛውና 91ኛው ደቂቃ ላይ ኦስማን ዴምቤሌ አከታትሎ ባስቆጠራቸው ሁለት ጎሎች አማካኝነት ጨዋታውን 2-0 በማሸነፍ በድምር ውጤት 4-0 በማሸነፍ ሊቨርፑልን በመጣል ግማሽ ፍጻሜውን መቀላቀላቸውን ማረጋገጣቸውን ችለዋል ማለት ነው። በዚህ ጨዋታ ላይ በሊቨርፑል በኩል ኢክቲኬ በቃሪዛ ከሜዳ በጉዳት መውጣቱ ለቡድኑ በጣም የሚያሳስብ ይመስለኛል። ለማንኛውም ግን የዘንድሮው የሉዊስ ኤንሪኬ ፓሪስ ሴን ዠርሜን እጅግ በጣም አስፈሪ መሆኑን አሁንም እያስመሰከረ በድንቅ ግስጋሴው ቀጥሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋርኝ። የፕላስ ምልክቱ መጫ እንዳትረሱ። የምለው አሮጊቷ ካምባክ ስትይ ሄዶ መመለስ ነው እንዴ? ቃል በቃል እንግሊዝኛውን ተረጎምሽው እንዴ? እኛ የምትከረብት ይመስሉን ተከረብተሽ ትመጫለሽ። እኔ እኮ የሚሰማኝ እኮ አጥቼ እኮ ነው እኮ ሁሉም ጆሮ ዳባ ብሎኝ ነው እንጂ እኮ አንፊልድ አልቤርጎ ነው እዚህም ይሰጥሻል አልኩኝ። እኔ እኮ እንደውም 4 በሸነሬ ነው እውነት 4 በሸነሬ ነው። እንደውም ከዚህ በላይ ነበረ የጠበቁት 4-2-2-2-2 የሚል የእንትን አሰላለፍ ይዞ ገብቶ ይሄም በሸነሬ ነው። በቃ እሺው በቃ ምንም ማድረግ አይቻልም። እሺው ይሄን ነው ማለት የምችለው። ሶቦዝ ላይ ከጨዋታ በፊት ሜዳው ስለመሙት ዝግጁ ነኝ ብሎ ነበር አይደል? ከነ ክለቡ ካምባክ ሬሞንታዳ ልትሰሪ ሸባው ወላሂ አረጋጉልኝ፣ ለጠፉልኝ። እኔ ደስ ብሎኛል ሀቢቢ። ሲጀመር የማይሆን ነገር ነው እኮ ዛርከኝ። በዚህ ሰዓት ፓሪስ አዛ የሆነ ቲም ነው እና ያላችሁበትን ፎርም ጥሩ አይደለም እና ሲጀመር ጨዋታው እዛ ነበር ማለቅ ያለበት እዛው። ከዛ በላይ ጎል ማስቆጠር ይኖር ነበር፣ የባለፈው ይኖርባቸው ነበር እና ትንሽ ተስፋ ሰጧቸው። ግን ኢና ሊላሂ ጨዋታውን አላየሁትም። የደምቤሌን የመጀመሪያውን ጎል ነው ያየሁት እና ብቻ አሁን ምንድነው ነው ነገሩ ምንድነው? በቃ የእንግሊዝ ኩራት እኛ ሆነን ልንቆይ ነው ማለት ነው። እንግዲህ ስፖርቲንግ ገና አላለቀም። ይሆነ ያቺ አዛናት ባይዚ ገና ነው። ግን እስኪ ላከት ዝም ብዬ ማለት በቃ ሸባውም ወደ 6 ክለብ አንደኛ ብቻ ልንቀር ነው ማለት ነው። በቃ በአውሮፓ መድረክ እንግሊዝን ተሸክመን ከባድ ነው ትላለህና ደስ ብሎኛል በጣም እኔ ደስ ብሎኛል። የምሬ ነው ስለተለጠፋችሁ ደስ ብሎ ባለፈው ስታከቱ ነበር እኛ ላይና ምንም ሁለተኛ ክለብ ምናምን ቢሆንም ግን ደስ ብሎኛል። እንኳን የተለጠፋችሁ በዚህ ውጤት የተደሰታችሁ ያርሰናል የሌላ ክለብ ደጋፊዎች እንኳን ደስ ያላችሁ። ላስቲር በእኛ ስታክቱ ነበር ፓሪስ ተሸነፉ ምናምን። ላስቲር ታውቃል ዶሚኔት አድርገናቸዋል። ኤክስጂው ነው እንደዛ እንኳን ብቻ የጎል ሙከራው ኤክስጂው በጣም ፒስ ነበር የኛ ማለት ነው። ባለፈው ጨዋታ እናንተ ጥሩ አልነበራችሁ። ዛሬውን ስላላየሁት አስተያየት መስጠት አልችልም። ብቻ ደስ ብሎኛል። እንኳን ደስ ያላችሁ። ማን የሊቨርፑል ይሄ የተጠበቀ ውጤት ነው። ስለ ፔጅ እንደሚያሸንፍ የሆነ ምንም እንትን አይደለም። ችግሩ ያለው ጋክፖ ጋር ነው በቃ እኔ ብቻ ነው እየታየኛል። አልገባኝም። ምንድነው ማይጠቅም ሰው እኮ ነው። እግዚአብሔርን በቃ ቁጭ አድርገው ዲሳይድ ማድረግ እኮ ነው። ቁጭ አድርገው ንጉ ማኔት ገብቶ ጮስ እንደነበር አይታችሁታል። በቃ ደግ አድርገው አለቀ እኮ። እንዲህ በጣም ሲደበደብ ነበር እኮ ሊቨርፑል ሲደበደብ ነበር እንደ ጉድ። ግን በቃ ዘጉን እዛ ቁልፍ አረጉ ፒኤስጂ። ከዛ ካውንተር ሄዱ። ባርኮላም ገባ ተቀይሮ ምናምን ዶይም ሳይጎዳ አይቀርም። ብቻ ዞሮ ፓስ አደረጉ ነው ወደ ቀጣይ ዙር። በባየር ሙኒክ መውደቃቸው አይቀርም ዞሮ በእርግጠኝነት። ግን እንደዚህም ሆኖ ማን አይመጣውም። ጋክፖን ቁጭ ማለት ነው ያለበት። እንደ ሊቨርፑል አይነት ዳውንግሬድ ደግሞ አያደርስም። ይሄ ፕሪሚየር ሊግ ከርስ የሚባለው ነገር ሊጀምር ነው መሰለኝ። ፕሪሚየር ሊጉን እኛ በላን፣ ቀጣዩን አመት ዋዠቅን። ፕሪሚየር ሊግ በላ ሊቨርፑል ዋዠቀ። 2-0 ተሸንፏል ማለት ነው። አረ ጎል እንኳን አታገቡም። ቼላው እኮ ቢያንስ 2 ጎል ምናምን አግብቷል። አረ በስመ አብ። ምን አሁን ሜዳችሁ ላይ ካምባክ ልትሰሩ ደግሞ መጥቶ ያሸንፋችኋል። ምን አይነት ባለጌ ቲም ነው ፒኤስጂ ደግሞ ዘንድሮ። እንዲህ ካምና ቀንሷል ምናምን ስንል ሁሉንም እየረመረመ ፒኤስጂ እና ባየር ሙኒክ እንደምናይ ምንም አልጠራጠርም። ሊቨርፑል ሰጠህ አይደል? ሊልስ መጥቶ ሰጠህ አይደል? ይሄን ቪዲዮ ለአስማት ላክለት። እንደ አጋጣሚ ሆኖ ደግሞ ክፋቱ ማለት ነው ይሄን ቪዲዮ አሁን ነው ያየው ደረሰኝ እና ልደውልልሽ እና ታነሻለሽ ዲቤክ
ፒኤስጂ በሜዳሽን ከሜዳሽ ውጪም ግንብ ጥብስ ስጠት ከላይ ወደታችን እንደዚህ እኔ ያረገሽና እኔ እኮ አንዳንድ ጊዜ እኮ እንደው ትረሱታላችሁ መሰለኝ ክለባችሁን። የ1000 ብር የፈጠነ የሊቨርፑል ደጋፊዎች ዲቤክም ኮመንት ላይ የምትመልሹ ካለፉት 5 ጨዋታዎች ስንቱን አሸንፋችኋል? አይደለም አሸንፋችኋል አይባልም። የሊቨርፑል ስንቱን ተሸንፋችኋል? ዲቤክ ከ5ቱ 4ቱን አንዴ ግንብ ጥብስ፣ አንዴ ለብለብ፣ አንዴ አሞራ ጀፍጀፌ እንዲህ የተሰጠው ክለብ አያወራም። ጭራሽ ትዝታለህ እንዴ? አባሮሽ አይደለም ይሄ ኳስ ነው። እንዴት ነው ደስ የሚለው።